ሰላም ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁትኝ ከዚህ በፊት ፖስት አድርጌ ነበረ ሙሉ የተጠናቀቀ ቤት። ዛሬ ደግሞ ስለ ቀለም ወይም ደግሞ ስለ ጅብሰን ስንት ይጨርሳል በአሁኑ ሰዓት። ያው እርግጥ እንደ በፊቱ አሁን ላይ ሲሚንቶ የተወሰነ የዋጋ ቅናሽ አለው፣ ብዙዎቻችን እናውቃለን። ይህን ዓመት ብዙም እንደሌላ ጊዜው አልተወደደም እና ይሄ ስሪቱ በጭቃ ነው። ነገር ግን እንደዚህ ደግሞ እድሜ ለባለሙያዎች። ውጩም በዚህ መልኩ የፊት ለፊቱ የምታዩት በእንትን ነው፣ በቡለኬት ነው የተሰራው። ታጀርባ ያለው ደግሞ ስሪቱ በጭቃ ነው። ነገር ግን ውጩ በዚህ መልኩ በሽምብራ ግርፍ እንደዚህ ምር አድርገው ቀለም ቀብተውት ቆንጆ ሆኖ ተሰርቷል ማለት ነው። እንግዲህ የብዙዎቻችን የሰው ልጅ ይለፋል፣ ይሰራል፣ ይተጋል። ግን ከምንም በላይ ደግሞ የአንገት ማስገቢያ ቤት ነው እና ቤት ነገር የሆነ ቤት ላይ ያዋላችሁት ገንዘብ መቼም ወርቁ አይወርቅም። ለመኖር እንኳ ፍላጎት ባይኖራችሁ ነገ ላይ ልሽጣው ልለውጣው ብትሉ ልክ እንደ ወርቅ ነው ቤት ማለት እና ይኸው ለሰው ልጅ ደግሞ ሰርታችሁ ብትኖሩበት የተሻለ ነው እና ይኸው የዛሬ እንግዲህ ቤት መስራት በጣም ከባድ ነው። ያው አንዳንዴ ከመስራት ይልቅ እየተገዛ ግዙ ይባላል። ያው አንዳንዶቹ ደግሞ የማይኖሩበት ከሆኑ በጥራት ስለማይሰሩት አብዛኞቻችን እኛው ራሳችን አይናችን እያየ ብናሰራው ነው የምንመክረው እና ያው በዚህ መልኩ እንግዲህ እዚህ ጋር እያያችሁ ተሆነ ልሾ እየሰሩ ነው። ያው መጀመሪያ ጅብሰን ሳይቀባ ምን ሳይል እንደዚህ ነበረ። ያው አሁን ይሄ መሬቱ ልሾ ከዝም በኋላ ከተቀባ በኋላ ነው። ይሄ እንትን አልተደረገም ማለት አልተለሰነም። ያው አንዴ ዙር ብቻ ጭቃ እንደተለጠፈ ነው የቀረው። ከዛም በኋላ ሳይለሰን በጅብሰን ነው የተሰራው። ያው አንዳንዶቹ አስለስነውም የሚያስቀቡ አሉ ጅብሰን፣ ከዛ ቀለም ማለት ነው። መጀመሪያ ጅብሰን ተቀብቶ ነው ከዛም በኋላ የምትፈልጉትን አይነት ቀለም የምትቀቡት እና በዚህ መልኩ እንግዲህ መሬቱን ወለሉን ወይም ሳሎኑን ጨርሰውታል። ይሄው ግድግዳውም ደግሞ በዚህ መልኩ ጨርሰውታል። ያው ትንሽ አቀራረጡ ያው ስህተት አለው፣ ግን ይቅርታ ጠይቃለሁኝ። ያው እንዲታያችሁ ትንሽ ሰፋ አድርጌ በምችለው ኤዲት አድርጌያለሁኝ ብዬ አስባለሁኝ። እና ይሄ ያው ቀለም ሳይቀባ መጀመሪያ ጅብሰን እንደተቀባ ነው። ያው ትንሽም አቧራም ስለነበረ በጋ ላይ ስለነበረ ነው። እንግዲህ ቀጣይ ደግሞ እናየዋለን እና አሁን ላይ ያው በየቀኑ ማተሪያል ነገሮች በተለይ ብረታ ብረት ነገሮች፣ ቀለሞቹ በጣም እየተወደዱ ነው የሚሄዱት ከቀን ቀን። በሮቹ ያው ብረት ነገር ታውቃላችሁ በየጊዜው እየጨመረ ነው የሚሄድ እና ተሰራችሁ ቶሎ ቶሎ ብላችሁ ብታሰሩ ጀስትኛ ከሀገር ውጭ ያለኖች ለእንደዚህ አይነት በተለይ ደግሞ እቁብ ያላችሁ ልጆች አሊያም ደግሞ ከአንድ ሁለት ሆናችሁ ጓደኛ ማመቾች ያንዳቸው ቶሎ ላስቸኳይ የማይፈለግ ከሆነ አንዳችሁ እየተረዳዳችሁ እንደዛ ነው። ብቻን አንድ ሰው ቤት ለመስራት በጣም ያዳግታል። ግን ገንዘብ የምኖራችሁ ደግሞ ሰው ተላላችሁ ዋጋ የላችሁም እና ሰው ይስጣችሁ ተገንዘብ የበለጠ። ይሄ ቤት እንግዲህ ተሰርቶ እስከሚጠናቀቅ ወደ 1 ዓመት በጣም ከባድ ነው ቤት ለማሰራት። ያው እዚህ ጋር የስራ ጫና አለ፣ የቤተሰብ ናፍቆት አለ፣ እዛ ጋር ደግሞ ያስጀመራችሁት ነገር አለ። ዛሬ ምን ሆኖ ይሆን? ምን ደርሶ ይሆን? ነገ ደግሞ ምንድን ነው የሚጠበቅብኝ ምናምን የሚለው ነገር ትንሽ እንትን ይላል እና ግን ደግሞ ያው ከጀመራችሁት ጎበዞ ናችሁ። ያንን በትዕግስት ካለፋችሁት እንደዚህ ተጠናቆ መጨረሻ ላይ እንኳንም ታገስኩኝ ትዕግስቴ ለዚህ ነው ይህን ዋጋዬን ላየው ነው ብላችሁ የምትደሰቱ ቤት ይሆናል እና ይሄ እንግዲህ የጓደኛዬ ቤት ነው። እግዚአብሔር ይመስገን። ብዙም ፈተናዎችን ቢኖሩ ያው ሰው ለሰው ከተተጋገዘ ምንም ነገር ቀላል ነው ማለት ነው። ግን በአንድ ሰው ጫንቃ ላይ ተወደቀ ደግሞ ትንሽ ይከብዳል እና እግዚአብሔር ይመስገን ይሄ ቤት እንግዲህ ተሰርቶ እስከሚያልቅ ድረስ አመት እንቅልፍ የለም ነበረ። አመት ነበር የምናስበው፣ ግን እግዚአብሔር ይመስገን ያው አሁን ላይ እንግዲህ ተሰርቶ ተጠናቋል። ያው ቀጥታ እንግዲህ ሄዳ ዘው ብላ መግባት ነው የሚጠበቅባት። እንግዲህ ሌሎቻችሁም ሀሳባችሁን ህልማችሁን እግዚአብሔር ያሳካላችሁ። በዛ ዓመት በጣም የምወዳቸው በደስታዬም በሀዘኔም ከጎኔ የሆኑ ምርጥ ምርጥ ጓደኞቼ ከ6 ዓመት እስከ 5 ዓመት እስከ 4 ዓመት የሆኑ ጓደኞች አሉኝና በጣም እድለኛ ነኝ።
ያው ሰው ያድርገን። አንዳንዴ ጓደኛ ወደ እናንተ ህይወት ይመጣ ከኔስ ምን ማሟላት አለብኝ ብላችሁ ታስባላችሁ እና ሰው ይስጣችሁ ነው የምላችሁ። እና ሶስቶችን ጓደኞች የዘንድሮ እግዚአብሔር ይመስገን ያው የልፋታቸው ህልማቸው ተሳክቶላቸዋል። እንግዲህ ሁሎችም ቤት ገዝተዋል። እንዲሁም ደግሞ የተገዛም ባዶ ቦታ ገዝተውም እንደዚህ እንግዲህ አሁን ይሄ ባዶ ቦታ ገዝታ ያኔ 300 ሺህ ብር ነው ይመስለኛል አስታውሳለሁ የተገዛው። ያው ግን ከቦታው ግዥ ይልቅ መስሪያው በጣም አላል ነው። አሁን ይሄ ከቀለሙ እስካሁን እስከዚህ ከሰልጥኖ እስከሚደርስ ድረስ የወሰደው ብር ልነግራችሁ አልችልም። እና ሂሳብ ደግሞ ስንት ፈጅ ቀለሙ ማተሪያሉ እንዲሁም ደግሞ ብሎኬቱ ምናምን የምትሉ ዋጋ ዝርዝር የምትፈልጉ ካላችሁ ኮሜንት ላይ ያስቀምጡልኝ። ቀጣይ በጽሁፍ አስፍሬ ይዤላችሁ እመጣለሁ ማለት ነው። እና ሁላችሁም እንግዲህ ሀሳባችሁ ህልማችሁ ይሳካላችሁ። እንግዲህ የደስታ የጤና የሰላም ቤት ያድርገው። ያው እኛ ስደት ላይ ብዙ ነገር አለ፣ ብዙ ልፋት አለ፣ የቤተሰብ ናፍቆት አለ፣ የኑሮ አለመመቸት አለ። ነገር ግን ያው ለነገ ነው አይደል ሰው ልጅ በተስፋ የሚኖረው። እና እንግዲህ እንኳን ደስ አላችሁ እላለሁ ለጓደኞቼ። እንግዲህ የሰላም የጤና ቤት ያድርግላችሁ። ሄዳችሁ እርፍ የምትሉበት እንግዲህ ልጅ የሚዳርበት የሚኳልበት ይሆንላችሁ። ያው ትንሽ ናት ብላችሁ መቼም ምርቃን አይደርስም እንዳትሉ። ያው የሰው ልጅ ንጹህ ሕሊና ይኑራውን እንጂ ትልቅ ትንሽ አይልም ብዬ ነው የማስበው። እና እንኳን ደስ አላችሁ እላለሁ። ሌሎቻችሁም እንግዲህ ሀሳባችሁ ይሳካላችሁ፣ ህልማችሁ ይሳካላችሁ። ከምንም በላይ ቤት ካላችሁ ሄዳችሁ ለመኖር አትቸገሩም። ማለት ቤት ከሌለን ነው ትንሽ አሁን ላይ የው ሀገራችን ያለው ኮንዲሽን የኑሮ ውድነት ተጨማምሮ ቤት ተከራይቶ ህይወትን ኑሮ ለመመስረት ትንሽ ያዳግታል። ቤት ካለን ግን ለምን ቆሎ ቆርጥማችሁ ጥሬ ይበልታችሁ አታድሩም አይደለም የማይቸግረንን። እና ሌሎቻችሁም እንግዲህ ለዚህ ቀን ያብቃችሁ እላለሁኝ። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ለምታበረታቱን ቤተሰቦቼ አመሰግናለሁ። እንግዲህ ዛሬ ይዤላችሁ የመጣሁትኝ ከዚህ በፊት ፖስት አድርጌ ነበረ ሙሉ የተጠናቀቀ ቤት። ዛሬ ደግሞ ስለ ቀለም ወይም ደግሞ ስለ ጅብሰን ስንት ይጨርሳል በአሁኑ ሰዓት። ያው እርግጥ እንደ በፊቱ አሁን ላይ ሲሚንቶ የተወሰነ የዋጋ ቅናሽ አለው፣ ብዙዎቻችን እናውቃለን። ይህን ዓመት ብዙም እንደሌላ ጊዜው አልተወደደም እና ይሄ ስሪቱ በጭቃ ነው። ነገር ግን እንደዚህ ደግሞ እድሜ ለባለሙያዎች። ውጩም በዚህ መልኩ የፊት ለፊቱ የምታዩት በእንትን ነው፣ በብሎኬት ነው የተሰራው።